የነገርኩትን ጠዋት ጠቅላላ እንዳለ ጉባኤ ላይ ዘረዘረው። ተሰበርኩ ሞቻለሁ በቃ ሃይማኖት ልክድ ነው እስከ ማለት ደርሳለች ልጅቷ። ልንገራችሁ የነፍስ ልጁ የነገረውን ኃጢአት ለሌላ ቢያወራ ያካህን ዲያብሎስ ነው ማለት ነው። የካህናት አለቃ ኢየሱስ ሲመጣ ከዛ ሊቁ ሊያስተምሩ በስመ አብ ወወልድ ወመንፈስ ቅዱስ አምላክ ሲሉ ህዝቡ ግልብጥ ብሎ ሄደ። እንዴ በኮሜዲያኖቹ ይሳቅ ወይስ የብሉይ አዲስ መምህር ምን ሊያደርጉለት? ወይኔ ኧረ ጥሩኝ። አቤት መጣው ድምፆች ሰምቻለሁ። ምንድን ነው ይሄ? ስለ እውነት ምንድን ነው? ቀሳውስት በቀኙ ዲያቆናት በግራ ቆመው ይታያሉ ስራት ሊያሳያችሁ። የካህናት አለቃ ኢየሱስ ሲመጣ የብርሃን ድንኳን ስትታይ። ሰላም ሰላም ሰላም! የተወደዳችሁን የተከበራችሁ ውድ የልቦና ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? እኔ ቸሩ መድኃኔዓለም የተመሰገነ ይሁን እጅጉን በጣም ደህና ነኝ። ውድ ቤተሰቦቼ በውጪም በሀገር ውስጥ ያላችሁ ውድ የልቦና ቤተሰቦቼ እንኳን ደህና ቆያችሁ ለማለት እወዳለሁ። ለዚህ ዩቲዩብ ደግሞ አዲስ የሆናችሁ እኔ የአብስራ ማቴዎስ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዛሬው ቪዲዮአችን እንግዲህ እጅግ አስተማሪ የሆኑ ቪዲዮችን ይዤ ቀርብ ያለሁኝ። እስከ ቪዲዮ ፍጻሜ ድረስ በትዕግስት ብትከታተሉ እጅግ በጣም ብዙ ነገር ታገኛላችሁ። በተለይ በስተመጨረሻ ይዤላችሁ የቀረብኩት ቪዲዮ በጣም የምትማሩበት ቪዲዮ ስለሆነ ያው ሁልጊዜ ደግሞ እንደምናገረው ቪዲዮውን ላይክ በማድረግ እንጀምርላለሁኝ። ውድ ቤተሰቦች ለእናንተ ምንም አይቆጥርምና እንዳትረሱ ላይክ በማድረግ ጀምሩ። እሱ ነው የሚያበረታታኝ ማለት ነው። አሁን ወደ ዕለቱ ቪዲዮቻችን እንግባ። ምሳሌ ሹፌር ነኝ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። እሺ ዳዊት ምን ይጠብቅ ነበር? በሉ እንጂ ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስበላት አንበሳ ጋር ትግል የሚገጥም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾማል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ንገሩ እንጂ። በግ በምድረ በዳ ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ በማደጎ የፈርዖን የልጅ ልጅ ነው። ቤተ መንግሥት እቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል በምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ሥራ ካከበርካት እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600,000 እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600,000 ሕዝብ ላይ ሾመው። እነዚያንም ታምኖ ዘወጣ። እግዚአብሔር እንኳን እንዲሁ ይገርማል እኮ እንኳን ሙሴ ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎ እረኛ ሆነ። ለዚህ ክብር አበቃው። እስቲ ጴጥሮስን እዩት። ቅዱስ ጴጥሮስ ምን ነበር ስራው? አቤት አሳ አጥማጅ ነው። ምንድን ነው ያደረገው? አሳ ነበር። በቀን ይችን አሳ ያውም ሲለፋ ውሎ የማያገኝ አንድ አሳ ሲጠብቅ ነበር የሚለው ጌታ። ምን ነው ከዚህ በኋላ አንተ በ55 ዓመቱ እኮ ነው እግዚአብሔር ያሳያችሁ። በ55 ዓመቱ አሳ እያጠመድኩ ብሎ አላማረረም። አሳዋን ያጠምዳል። ዝም ብሎ ስራው ናት። ስራችሁን አክብሩት። አሳውን ሲያጠምድ ጌታ መጥቶ ምን አለው? አሳ ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ አለ። ከዚህ በኋላ ምን አደረገው? የሐዋርያት አለቃ አድርጎ ሾው። በጥቂቱ መታመን ማለት ቅዱስ ጎርጎርዮስ ገባሬ መንክራት እንደሚተረጉም በጥቂቱ የታየም በብዙ ይሾማል ማለት በምእመንነት ከታመንክ ዲቁና ይጨመርልሃል፣ በዲቁና ከታመንክ ቅስና ይጨመርልሃል፣ ቅስናን ካቀበርከው ጵጵስና ይጨመርልሃል ይላል። መጀመሪያ ያስካትን አሁን ዲያቆኑ በዲቁናው ሳያፈራበት ቅስና በቁምስናው ያላፈራ በነው ጊዜ እባካችሁ ጳጳስ አድርጉኝ በዚያኛው መቻፍርተበት ሳትታመን በዚያ ገና መቻመን። ይሄን ነው እግዚአብሔር የሚያስተምረን። ይህ ለሁላችንም የሚሆን ምክር ነው። በይበልጥ ደግሞ ለእኛ ወጣቶች የምወደውን ስራ አይደለም እየሰራው ያለሁት፣ ደሞዙ በጣም ትንሽ ነው አስጠልቶኛል ለምንል
በጣም ትልቅ አስተማሪ ነው። አሁን የምንሰራውን ስራ አክብረን በሰዓታችን የሚጠበቅብንን ነገር በስትክክል እንስራ። እግዚአብሔር ደግሞ የምንፈልገውን ነገር ያስተካክልልናል፣ ያዘጋጅልናል እና አባታችን ቃልዮት ያሰማልን። ትልቅ ምክር ነው። እስቲ እናንተ እንዴት አያችሁት? ኮሜንት ላይ ያሳውቁ። አሁን ሳይ ነበር አንድ ጊዜ የጸሎት መጽሐፍ መዝገበ ጸሎት ተብሎ ባለ 50 ምናምን ይላልና ርዕሱን አየሁ ምኑን ጨምረውት ነው ብዬ ማለት ነውና ግጥም ሁሉ አለ። ማን የጻፈው ይህን ግጥም? በጣም ዝም ብሎ ለጸሎትነት የማይመች ቤተክርስቲያን የማታውቀው ዝግንት ላይ የተሰበሰበበት ነው እና እኔ በጣም ነው የተገረምኩት። በቃ ለካ በምናን ዝም ብሎ የሚጫወቱባቸው እንደው ውዳሴ ማርያም ደግሞ መዝሙረ ዳዊት ጸልየው መሐሌ ደግሞ እንዳይጠቀሙ ዝም ብሎ ማንንም ቅራቅንቦ ሰብስበው ይሰጧቸዋል። ስሙ እንኳን አይታወቅም በቤተክርስቲያን አንዳንዱ መጽሐፍና ይሄ በአባቶቻችን ስርዓት የሌለ ነው በአብዛኛው። ስለዚህ ምእመናን እኔ አሁን ገሌን ግዙ ገሌን አትግዙ ገሌ ነው ትክክለኛው መጽሐፍ ማለት አንችልም። ስለዚህ ከአባቶቻቸው ጋር ተማክረው ቢገዙ መጽሐፍቱን ግን ዝርዝር ማድረግ እንችላለን፣ ማወቅ እንችላለን። ለምሳሌ መዝሙረ ዳዊት ብለዋል፣ ውዳሴ ማርያም። ሰው መጸለይ ያለበት የመጀመሪያው አቡነ ዘበሰማያት ነው። ትልቁ ጸሎት በወንጌልም የተቀመጠው ትልቁ ጸሎት አቡነ ዘበሰማያት ነው። ከዛ የእመቤታችን ጸሎት አለ። ከዛ የዳዊት መዝሙር አለ። ሰው ቢበረታ የሚጨምረው ባይበረታ አቡነ ዘበሰማያት የግድ ነው። ለአንድ ክርስቲያን አቡነ ዘበሰማያት ግዴታ ነው። በአንቀጸ ጸሎትም እናነሳዋለን። አንቀጸ 14 ላይ ስንደርስ እስከዚያው ድረስ ግን አቡነ ዘበሰማያት የግድ ነው። ሌሎች ደግሞ መጻሕፍት እንደ ብርታታችን እያየን የምንጨምራቸው ናቸው። እንደ ፍቅራችን ደግሞ የቅዱስ ጊዮርጊስ ፍቅር ያለበት ገድለ ጊዮርጊስ፣ መልካ ጊዮርጊስ ሊጨምር ይችላል። የአቡነ ተክለ ሃይማኖት ፍቅር ያለው ሌላ ሊጨምር ይችላል። በበዓላቸው አለበለዚያም በዘወትር ሊያደርገውም ይችላል ማለት ነው። የእመቤታችን ፍቅር ያለው ውዳሴ ማርያሙንና ሌላውን ስለ እመቤታችን የተጻፉ ምስጋናዎችን ሊያቀርብ ይችላል። በዚያ መልኩ ልንጸልይ እንችላለን። ሆኖም ግን መጽሐፍቱ አሁን ገበያ ላይ ያለው ሁሉ መጽሐፍ ትክክል ነው ማለት አይደለም። ስለዚህ ምንድን ነው የሚያስፈልገው? አንደኛ የምንገዛበትን ቦታ መምረጥ፣ እንደው ለቤተክርስቲያን ቅርብ የሆኑ ሰዎችን እግዚአብሔርን ይፈራሉ ብለን የምናስባቸው ካሉ በዚያ ሁኔታ ቢሆን፣ ሁለተኛው ደግሞ አማክረን ብንገዛ። እንደው በዚህ አጋጣሚ ግን መጽሐፍትን የሚያዘጋጁና የሚሸጡ ሰዎችም ካሉና የሚሰሙ ከሆነ እውነት ለመናገር ለምእመናን ሕይወት ቢያስቡላቸው። በእውነት ምግብ ቤት ቁጥጥር በሚደረግበት ሰዓት ያልተጣራ ምግብ እንዳያቀርብ፣ ያልተጣራ ዘይት እንዳይሸጥ የዘይት አምራች ኩባንያ ቁጥጥር በሚደረግበት ሰዓት መንፈሳዊ ምግብ የሆኑትን መጻሕፍት መበረዝ ትልቅ በደል ነው። በእውነት ትልቅ በደል። በእግዚአብሔር ሐሳብ ላይ የራስን ሐሳብ መጨመር፣ በምድር ላይ በእንጀራ ላይ አንዳች ባዕድ ነገር ጨምሮ ከመሸጥ በጣም የበለጠ ቅጣት እንዳለው ሁሉም ሊያውቅ ይገባዋልና እኔ ምእመናንም በተለይ በንግዱ ዓለም ያሉ አማኞች ከሆኑ ለምእመናን ሊቀርብ የሚገባውን መርጠው፣ እነዚህ የክርስቶስ በጎች ናቸው። በእውነት የማይገባ ምግብና መብልና መጠጥ ሊያቀርቡላቸው በፍጹም አይገባቸውም ለምእመናን። ይሄ እና መጠንቀቅ ይኖርብናል። ገዢዎችም ሻጮችም አዘጋጆችም በጠቅላላው መጠንቀቅ ይኖርብናል ለማለት ነው። ይሄ ከጸሎት አንጻር፣ ከትምህርትም አንጻር እንደዚሁ ኑፋቄ ያላቸው መጻሕፍት ሁሉ እናገኛለን። ያልተጣራ ትምህርት ያላቸው ምናልባትም በአቅም ማነስ ሊሆን ይችላል፣ አለበለዚያ ሆን ተብሎ የተደረጉ ክፍተት ያለባቸው መጻሕፍት እናገኛለን። ብዙ ጊዜ እሱም በደንብ ከማን መማር እንዳለባቸው ምእመናን መምህራኖቻቸውን ለይቶ ማወቅ ይኖርባቸዋል። እንዳደመጣችሁት ነው ውድ ቤተሰቦቼ። በተለይ መጽሐፍ ሻጮች ያውቃሉ እንደዚህ ነገርማ ሊያደርጉ አይችሉም ብላችሁ የምትገዙ ከሆነ በጣም ተሳስታችኋል። ነገር አያውቁም። አብዛኞቹ እውቀቱ የላቸውም ስለሚሸጡት መጽሐፍ። ይመጣል መሸጥ ነው፣ እንትን ስጠኝ ስትሉ ብድግ እያደረጉ መስጠት ነው እንጂ መጽሐፉን የሚያነቡ መጽሐፉን አገላብጠው እያንዳንዱን የሚያውቁ ወይም እነሱ ያሳተሙ አይደሉም። እና ቤተክርስቲያን ጎን ስለሚገኝ መጽሐፍት ቤቱ ምናምን ስህተት ያለው ነገር ላይገኝ ይችላል ብሎ ማሰብ ጥሩ አይደለም። እና በደንብ እንደተባለው አጣርተን ልንገዛ ይገባል። ስለ ጸሎትም የተናገሩት በጣም ደስ የሚለው እኛ አብዛኛው ጊዜ መጸለይ ዋና መጀመሪያ ልንጸልየው የሚገባውን ሳንጸልይ እሷን ሳንደጋግም ዘወትር ሳናደርጋት ሌላ ጸሎት ላይ እንገባለን። በጣም ትላልቁ ከባባዶቹ ለኝና የክርስቲያን የመጀመሪያው ጸሎት እንደተባለው አባታችን ሆይ ነው። በቃ ከተቻለ በገዝ እኔ እሳቸው ስለተናገሩ ብቻ አይደለምና ብዙ አባቶች የሚሉት ነውና ሌሎቹ እያሳደግናቸው የምንሄድ ነው እንጂ አባታችን ሆይን ሳንጸልይ ማደር ፈጽሞ የማይገባ ነው። ለመምህራችን ስምዐኮነ መልአክ ቃልዮት ያሰማልን። ትክክለኛ የነፍስ አባት የለም ብዬ ስለማስብ ንስሐ መግባትን እፈራለሁ። የእናቴ ልጅ አንዱ
አንድ ነገር ልንገራችሁ። አሜሪካን ሄጄ የገጠመኛል ወገኖች። የነገርኩትን ጠዋት ጠቅላላ እንዳለ ጉባኤ ላይ ዘረዘረው። ተሰበርኩ፣ ሞቻለሁ፣ በቃኝ፣ ሃይማኖቴን ልክድ ነው እስከ ማለት ደርሳለች ልጅቷ። ልንገራችሁ፣ የነፍስ ልጁ የነገረውን ኃጢአት ለሌላ ቢያወራ ያ ካህን ዲያብሎስ ነው ማለት ነው። ዲያብሎስ ይጸድቃል? ዲያብሎስ ንስሐ አለው? ንስሐ የለውም። የነፍስ ልጁን ኃጢአት የሚያወራ ካህን ንስሐ የለውም። እምፈራው እውነተኞቹ የአባቶቼ በአንብሮተ እድ በሥነ ሥርዓት የተሾሙ ካህናት አያደርጉትም። ለምሳሌ መርካቶ እንሂድ። ቆቡ ያለው የት ነው? ሻሾ ያለው የት ነው? መስቀሉ ያለው የት ነው? እንደው ታቦቱ ይኖር ይሆን? እናንተ ሰዎች የአባቶቻችን የጳጳሳትም ቆብ ይኖር ይሆን? እሱ መርካቶ ገብቶ ከሆነ ጉድ ነው። መቼም ጉድ ፈልቶብናል። ካባው ያለው የት ነው? ቀሚሱ ያለው የት ነው? አቡነ መርካቶ ብያለሁ። እሳቸው ያመነኩሳሉ። ምን ላድርግ ትሉኛላችሁ ታዲያ? አቡነ መርካቶ የሾሙት እንደሆነ ነው እንጂ ይህንን የሚያወራ ብፁዓን አባቶቼ በንጽህና በድንግልና የጸኑ አባቶቼ የሾሙት ካህን ይህንን አያደርግም። የነፍስ ልጁን ኃጢአት አያወራም፣ አይናገርምም። የእኛ ጌታ ምንድን ነው ያላቸው ሐዋርያትን ታምራቱን ሁሉ ሲሰራ? ይህን የሰው ልጅ ከሞት እስከሚነሳ ድረስ ለማንም ለማን አትናገሩ። ምስጢር መቋጠርን፣ ምስጢር መደበቅን አስተማረ። ምስጢር ሁለት ነው። አንዱ ወዲያውኑ ቆይቶ በአጭር ጊዜ ውስጥ የሚነገር የሚጠበቅ ምስጢር። ድሮ ልጅ ሆነን ማበር ተብሎ ይደገሳል። እህቶቻችን ሲዳሩ እኛም ባናቅ ማበር ልጅ ፊት አይወራም። ምክንያቱም ውጭ ወተን ሰርጓ ነው ብለን እንዳናወራ አይነግሩንም። የምናውቀው መቼ ነው? ስትሞሸር ወይ ሳምንት ሲቀራት 15 ሲቀራት ሲሆን የምናውቀው ሰርግ መሆኑን አናቅም። ይሄ ጊዜያዊ ምስጢር ይባላል። ምሳሌ ነው የምሰጣቸው። ጭራሽ የማይነገር ምስጢር አለ። ካህኑና የነፍስ ልጁ የተነጋገሩት ምስጢር ከእግዚአብሔር በስተቀር ማንም አያውቀው። ካህኑም ይረሳዋል። 30 ሰው አሁን እዚህ ንስሐ ቢገባ የቱን እንደነገረው መለየት ይችላል? አይችልም። ስለዚህ ንጹሐን ካህናት መሬት እግዚአብሔር አንድ ናቸው። የሰውን ከባት ያበሳ ኃጢአት የሚሸከሙ ናቸው። ካህን ከሆነ ያንን መሸከም አለበት። ክርስቶስ የኛን መከራ እንደተሸከመ። ሌላው ንስሐ ለካህኑ ንገረው። ያውራ፣ ምን ቸገረህ? ቢወራ ስንት ቀን ነው? ሳምንት ይፈጃል? ከሳምንት በኋላ ይወራል? አንተ ኃጢአትን ተናግረህ በስጋ ተዋርደህ ከፈጣሪ ብትታረቅ አይሻልም? የቱ ይሻላል? ገና ለገና ያወራብኛል፣ እንዴት ይህንን ኃጢአቴን እነግራለሁ ብላችሁ ለነፍስ አባት ኃጢአታችሁን ለመንገር እንዳትፈሩ። ቃሉን ያሰማልን አባታችን። አንድ ካህን መነኩሴ ነው። በበረሃ ሲኖር እንዲህ አይነት ታሪክ ገጠመው። መቁረብ ይፈልጋል። ከበረሃ መጥቶ ገስግሶ መጥቶ ያስቀድሳል። ሳላስቀድስ አልቆርብም ብሎ ከበረሃ ነው የሚመጣው። ሲያስቀድስ ዲያቆኑና ካህኑ አንድ ነገር ሲባባሉ ይሰማል። ነጽር ይላል ዲያቆኑ። ምን ይላል አልኳችሁ? ነጽር ማለት አስተውል ማለት ነው። አስተውለህ አቁርብ ማለት ነው። ነጽር ይላል ዲያቆኑ። ወይም ደግሞ ይላል ነጽር ይላል ለይተህ አቁርብ ማለት ነው። ካህኑ ደግሞ ምን ይላል? ያው ታስቀድሳላችሁ። ምን ይላል ካህኑ? ቅዱሳት ለቅዱሳን። ቅዱሳት ለቅዱሳን ሲል ምን ማለቱ ነው? ካህኑ እኔ የበቃውን ካልበቃ እንዴት ለይቻ አቆርባለሁ? የተቀደሰው ስጋው ደግሞ ንስሐ ለገቡት ኃጢአታቸውን ለተናዘዙት ነው። ስለዚህ ቅዱሳት ለቅዱሳን፣ ቅዱሳት የተባለው ስጋው ደግሞ ለቅዱሳን ኃጢአታቸውን ለተናዘዙ ነው እንጂ እኔ በቃውን ካልበቃ ንስሐ የገባውን ካልገባ በምን አውቀዋለሁ? እነሱ ራሳቸውን መርምረው ይቅረቡ ማለቱ ነው። ቅዱሳት ለቅዱሳን። ባህታዊ ይህን ይሰማል። ቅዱሳት ለቅዱሳን፣ የተቀደሰው ለቅዱሳን፣ የተቀደሰው የክርስቶስ ቅዱሱ ቀዳሹ የክርስቶስ ስጋና ደም ታዲያ እኔ እንዴት እቀበለዋለሁ? እኔ እኮ በኃጢአት የረከስኩ ነኝ ብሎ ወደ ዋሻው ይመለሳል። እንዲህ እያለ ብዙ ጊዜ ተመላለሰ። አሁንም ይሄንን ሲሉ ይሰማል። በጸሎተ ቅዳሴ ጊዜ መናኙ ሰው እንደገና ደግሞ ለአራተኛ ጊዜ ወደ በረሃው ሲሄድ ሳይቆር እግዚአብሔር መልአክ ወይም አቃቤ የራሱ መልአክ ጠባቂው ፍርሃትህ ትዕቢት ሆኖብሃልና ተመልሰህ ቁረብ አለ።
የተሳሳተ ፍርሃት እየፈራ ማለት ነው። አያችሁት? የተሳሳተ ጽድቅ እየሰራ ጽድቅ የሚመስል ኃጢአት አለ። የሚገርማችሁ አሁን እኛ ወይኔ እንኳን ለስጋው ለደሙ አልበቃውም ገና ውሎ የተበላሸ እንላለን። እና ተመልከቱ፣ ስጋው ደሙን ፈርተው የማይቆርቡ አሉ። ውሏቸውን አይፈሩትም። እንደዛ ነው መሆን ያለበት። ከስጋው ከደሙ ሊያርቃቸው ከንስሐ ሕይወት ሊያርቃቸው የሚገባውን ነገር ነው መፍራት ያለባቸው እንጂ ስጋውን ደሙን መፍራት አይገባቸውም። እንዲያ ከሆነ የተሳሳተ ፍርሃት ነው። እግዚአብሔርን መፍራቱ ትክክል ነበር። እግዚአብሔርን የፈራበት መንገድ ግን ስህተት ሆነና ጥበብ ቦታዋን አጣ፣ ስህተት ላይ ወድቃ ወደ ጨለማ እንዲጣል ምክንያት ሆነ። ስለዚህ እኛ በሃይማኖት ስንኖር፣ በቤተ ክርስቲያናችን ስንኖር፣ በክርስትና ሃይማኖታችን ስንኖር ተገቢውን ፍርሃት በመፍራት እንጂ ከስጋው ከደሙ መራቅ ምናልባት እድሜ ልካችንን ነገ እንሞት ነገ ዛሬ እንሞት ማናቅ ሰዎች ወይ እግዚአብሔር እኔ ለስጋው ለደሙ አልበቃውም እኔ ለእንደዚህ አይነት ነገር አልበቃውም እያልን ራሳችንን በማሸሽ አምላካችን መጥቶ መክሊታችንን ሳናተርፍ አንተ ሰነፍ ባሪያ እንዳንባል እግዚአብሔር አምላክ ፍርሃታችንን ጤናማ ያድርግልን። ስብሐት ለእግዚአብሔር አሜን። ጾሜ ምን አገኘው? የብዙዎቻችን ጥያቄ ግን በአግባቡ ምላሹን ያላገኘንበት ብዙዎቻችን እንደ ምሬትም እንደ ጥያቄም አድርገን የምናቀርበው ነገር ግን ከዚህ በፊት ሁላችንም ልብ ልንነውና ልንረዳ የሚገባ መሰረታዊ ነገር አለ። በአጭሩ ለማየት እንሞክራለን። የመጀመሪያው ስለ ጾም ያለን ዕውቀት መረዳት ደካማ አነስተኛ መሆኑ ነው። ለምሳሌ ጾም ማለት ምን ማለት ነው ብለን ስንጠይቅ ጾም ማለት ተወታቀበ፣ ተጠበቀ፣ ተከለከለ ማለት ነው። ስለዚህ መጾም ማለት መተው፣ መጠበቅ፣ መከልከል ማለት ነው። በዚህ መንገድ ሐሳቡ ብዙዎቻችን ጋር የማይደርስ ከሆነ ደግሞ እችን ሶስት ነገሮችን እናንሳ። አንደኛው ጾም ማለት በሃይማኖት ምክንያት ለተወሰነ ጊዜና ሰዓት ያለ ምግብ ያለ መጠጥ መቆየት ነው። ሁሉም የአጽዋማት ጊዜ ተሰፈረላቸው ጊዜ ስላለ ማለት ነው። ስለዚህ የምንጾመው በሃይማኖት ምክንያት ነው። በስጋችን ስለጎደልብን ነገር ሳይሆን በስጋን በነፍስም ስለምንጠቀምበት ከእግዚአብሔር ጋር ስለምንገናኝበት ጉዳይ ስለሆነ ማለት ነው። በዚህ ውስጥም ከኃጢአት መጠበቅ የሚለው ሳይዘነጋ፣ ሁለተኛ ጾም ማለት እግዚአብሔር ለሚሰጠን ቀጣይ ዕድሜ መንፈሳዊ ልምምድ የምናደርግበት ነው። ልብ በሉ፣ ክርስትናን የምንጀምርበት፣ እግዚአብሔርን ፍለጋ የምንጀምርበት፣ ለቅዳሴ ለሰዓታት ለማህሌት ለኪዳን የምንፋጠንበት፣ ቃለ እግዚአብሔር ለመስማት የምንጀምርበት አይደለም። የነበረውን ነገር ይበልጥ በትጋት የምናስቀጥልበት የምንኖርበት፣ ከዚያ በኋላ ደግሞ ጾሙም ኖረም አልኖረም በዛ ህይወት ውስጥ ጸንተን በትጋት የምንቆይበትን እድል የሚፈጥርብን ስርዓትም ወቅትም ነው። ሶስተኛውና የመጨረሻው ደግሞ ጾም ማለት ሽማግሌ ነው። ሽማግሌ ሁለት ትርጉም አለው። አንደኛው እድሜያቸው ለገፋ ሰዎች የሚሰጥ የማዕረግ መጠሪያ ሲሆን፣ ሁለተኛው ደግሞ አስታራቂ ማለት ነው። ጾም ሽማግሌ ነው። ጾም ሽምግልናው ግን ሌላ አይደለም፣ ነፍስና ስጋን ማስታረቅ ነው። የስጋ ፍላጎትና የነፍስ ፈቃድ ለየቅል ነው። በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ፣ ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህ እርስ በርሳቸው ደግሞ አይስማሙም እንዳለው ቅዱስ ጳውሎስ ማለት ነው። ስለዚህ ይህንን የተለያዩ ሀሳቦችን አንድ በማድረግ ሁለቱም ለተፈጠሩበት ዓላማና ለፈጣሪያቸው እንዲገዙ መልካም አጋጣሚ የሚፈጥርልን ስርዓትም ወቅትም ጾም ነው። ስለዚህ ከዚህ አንጻር የጾም ሕይወታችንን ገምግመን አካሄዳችንን ማስተካከል፣ ቁሙና ተመልከቱ እንደተባለው እንጂ ጾም የምን ተጠቀምኩ ባልጾምስ ብሎ በጾም ላይ እንዲህ ያለ ተስፋ የመቁረጥ ቋንቋን መናገር፣ ተስፋ የመቁረጥ ስሜትን ማንጸባረቅ ግን አይገባም። ስለዚህ ጾምን በዚህ መልኩ ባጭሩ ልንረዳው ይገባል ማለት ነው። እናመሰግናለን መምህር። አሁንም ኦሪታዊ ጸባይ ያለው ሰው አለ ከኛ ውስጥ እግዚአብሔርን ራሱን ለእግዚአብሔር አሳልፎ ከመስጠት ይልቅ ይሄ ቁሳቁስ የሚያመጣ ሰው ማለት ነው። እየሰማችሁ ነው? ደግሞ አደራ ቁሳቁስ አታምጡ እያልን አይደለም። ከቁሳቁሱ ባልተናነሰ ግን እግዚአብሔር የሚፈልገው የምናስገባውን ዕጣን፣ ጧፍ፣ ዘቢብ፣ ከብት ብቻ አይደለም፣ እኛን ነው የሚፈልገው። እኛ ስንመጣ ሌላው ነገርም አብሮ ስለሚመጣ ማለት ነው። እኛ ስንገኝ ሌላውም ነገር አብሮ ይመጣል። እኛ ከሆን ተገላብጦብን እኮ ነው እንደ ኦሪት ሰዎች የኛን በደል በብዙ ነገር ለማካካስ እንፈልጋለን። እግዚአብሔር በደላችንን ይቅር ሊለን የፈለገው በመናመጣው ዕቃዎች አይደለም። ልንሰጠው የምንችለው የራሳችንን ነፍስ እስከ መፈለግ ደረጃ ነው፣ ሊያውም የፈጠረውን ነፍስ። አሁን እኮ እንዴት የመመጻደቃችንን ልክ እውነት ራሳችሁ እስኪ ታዘቡት። የፈጠረውን ሰውነት እግዚአብሔር ሲለምን አያሳዝን? የሰራቸውን ሰዎችን ኑና አስቀድሱ ብሎ ሲማጸን በጣም እኮ ነው የሚያሳዝን።
አንዳንድ ሰው ቅዳሴ ተሳተፍ ሲባል ጥሪው የግለሰቦች ጥሪ ይመስለዋል። ሰዎቹ ሞላ ሲሉ ደስ ስለሚላቸው ህዝቡን ተሰጥኦ ሲቀበል ዛሬ ሞቅ ያለ ነው እንደዛ ለማለት እኮ አይደለም። እግዚአብሔር እያንዳንዱ ሰው ቅዳሴ ተሳተፉ እያለ በካህናቱ በኩል የሚጣራው እኛን ሊያየን የሚፈልገው ቦታ ስላለ ነው። እኛን ቢያየን የሚመርጠው ቦታ ስላለ ነው። እየሰማችሁ ነው? ስለዚህ አምላካችን ልዑል እግዚአብሔር በቀደመው ጊዜ ላይ የኦሪቱ መስዋዕት ከብት ነው። በግ፣ ፍየል፣ ላም፣ በሬ፣ ወይፈን፣ ርግብ፣ ዋኖስ መሰል አይነት ነገር። የሐዲስ ኪዳኑ መስዋዕት ግን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም። እንግዲህ አስቡት፣ ለኦሪቱ ይሄ ሁሉ ስርዓት ካለ ለሐዲስ ኪዳኑ ቤተ መቅደስና ጸሎትማ በደንብ ስርዓት አለ። እንደ ስርዓትነቱ ታዲያ ምእመናን በደንብ አድርጋችሁ ስሙ። እንደ ተሳታፊነታቸው ቀድመው እንዲመጡ ይፈቀዳል፣ ይደረጋልም ጭምር። ምእመናን ቢችሉ ቅዱስ ሥጋውን ክቡር ደሙን ለመቀበል የተዘጋጁ ብቻ ሳይሆን በደንብ አድርገው ብርታትና ጽናት ያላቸው ሰዎች ቅዳሴው ከመጀመሩ በፊት እንዲገኙ ከቻሉ እንዲያውም ተአምሯን ሲነበብ ኪዳኑም ሲነበብም ጭምር እንዲገኙ ሥርዓተ ቤተ ክርስቲያን ያዛል። ፍትሐ ነገሥት አንቀጽ 12 የሥርዓተ ቅዳሴ ድንጋጌ ነው። ከነዛ ድንጋጌዎች አንዱ የሚታዘዘው ይሄ ነው። ምእመናን ወደ ቅዳሴ ሲገቡ ቀድመው እንዲመጡ ይደረጋል። ይሄን ሥርዓት የምንነግራችሁ ክርስቲያኖች ሁላችንም ተገዢ እንድንሆንበት ጭምር። እንደ ሥርዓትነቱ ደግሞ በጊዜ መገኘት ብቻ ሳይሆን ያላደርንበትን ንጹህ የሆነ ልብስ ለብሰን እንድንመጣም እንገደዳለን። ባደርንበት ተነስተን ቤተ መቅደስ ውስጥ አንገባም። ለምን? ቤተ መቅደስ ሰርግ ቤት ነው። የትኛው ሰው ነው ሰርግ ቤት በተኛበት ተነስቶ ዝም ብሎ የሚገባው? ያለውን ንጹህን ለብሶ ሽቶውን ነስንሶ ሰውን የሚያየኝ ብሎ አምሮን የሚገኘው። ከሰው በላይ የሰውን አይን የፈጠረው ቤተ መቅደስ ውስጥ ያለው እግዚአብሔር ፊትማ ሰው ንጹህ ሆኖ ነው መምጣት ያለበት። ሰውነቱን ታጥቦ ንጹህ የሆነውን የክት ልብሱን ለብሶ ነው መገኘት ያለበት፣ ነጭ ልብሱ። አንዳንድ ስርዓቶች እንዲህ አድርግ የምነግራችሁ ብዙ ሰው የሚመስለው እንደነዚህ አይነት ስርዓቶች ለሚቆርቡ ሰዎች ብቻ የታዘዘ ነው። አይደለም፣ ለእያንዳንዱ ሰው የታዘዘ ስርዓት ነው። ቃልዎት ያሰማልን ወንድማችን፣ እንደናንተ ያሉትን ያብዛልን፣ ረጅም ዕድሜ ይስጥልን። እናመሰግናለን። አሁን እኛ ራሱ በጣም አመንዝራ ከመሆናችን የተነሳ ከሰው እንኳን መልከኛ ሰው ነው ማየት የሚያስደስተን። መልከኛ ያልሆነ ሰው ያስጠላናል። ብዙ ሰው እንዲህ ሲያስጠላ ስታስጠላ ሁሉ የሚሉ ሰዎች አሉ። እግዚአብሔር ማስተዋሉን ለሁላችን ያደለን። እንዲህ ያለ ሰው በደሉ በጣም ጽኑ ነው። የእግዚአብሔርን ፍጥረት ከፍ ዝቅ ስለሚያደርግ ደረጃ ስለሚያወጣለት። እንዲያውም አንድ ገዳማዊ አባት ምን ይላል? በመነኮሳት ነው እሱ የተናገረው። ደና ሰው ወዝ ያለው መልክ ያለው ሰው የሚያዩ መነኮሳትን በጽኑ ሲኦል ይጠብቃቸዋል ይላል። ይህን ማየት የሚወዱ መልክ አይቶ ማድላት። ይሄ እኮ ለምንድን ነው ይህን የምንፈልገው? ውስጣችንን ምናስደስተው ተመልከቱ። ከመብል ከመጠጥ ከልብስ ከጌጥ ከምን አልፈን ለዓይናችን እንኳን ሰው እንመርጥለታለን ማለት እና የሆኑ ትልቅ ሰዎች ሲያናግሯቸው ደስ የሚላቸው እገሌ ደወለልኝ፣ እገሌ ትደወለችልኝ፣ እገሌ ጋር በላው፣ እገሌ ጋር ተጋበሱ፣ እገሌ ጋር ተጠራው። ሰዎች በተራ ነገር ይደሰታሉ። እንደ ቁም ነገር የምንቆጥረው ሰዎች አለን፣ ደካሞች ስለሆነ እና ነዌ እንደዛ አይነት ደስታ ይደሰት ነበረ፣ ይመቸው ነበር፣ ይቀማጠል ነበረ። ግን መጽሐፍ እንደሚናገረው መጨረሻው እጅግ አሰቃቂ ስቃይ ለዓይኑ ይጸየፈው የነበረውን አልዓዛርን ትንሽ የውሃ ጠብታ ምላሴ ላይ አድርጎ እንዲያረስልኝ አብርሃም አባቶይ እባክህ ላክልኝ ብሎ እስኪለምን የናቀውን ቁስለኛ እስኪለምን የቁስሉን ጠብታ እስኪመኝ ድረስ የሚያሰቃይ ሲኦል ውስጥ ገባ። እግዚአብሔር ከዚህ ያለ እንዲህ አይነት መከራ ይጠብቃል። ይኸው ክርስቲያኖች አይተን መደሰት ስንፈልግ እንዲህ ያለ መከራ ነው። ለዚያ ነው ይሄ ምድራዊ ደስታ 100 እጥፍ መከራ ያመጣል የሚባለው። የመብል የመጠጥ የምቾት የቅምጥልነት ደስታ እዚህ የሉቃስ ወንጌልም ላይ አንድ የእግዚአብሔር ቃል እንዲህ ይላል። ሉቃስ ወንጌል ምዕራፍ 12 ላይ አንድ ሰው ያሰበውን ሲያስብ ይሄ ምቾት የሚወድ ሰው እንዲህ አደርጋለሁ አለ ይላል። ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አለ አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጪ፣
ደስ ይበልሽ እላታለሁ አለ ይላል። ነፍሱን ሊያስደስት በቃ ብዙ ሀብት አለኝ ደስ ይበልሽ እላታለሁ አለ ይላል። እግዚአብሔር ግን ይላል እዚሁ ቃል ላይ እግዚአብሔር ግን አንተ ሰነፍ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብኸው ለማን ይሆናል አለው ይላል። ከእንዲህ አይነት ፍርድ አምላካችን መድኃኔዓለም ክርስቶስ ይጠብቃል። ይው ለመብል በዚህ ደስ ብኜ ተደስቼ አትበሉ ክርስቲያኖች። እሱ ደስታ አይደለም፣ እሱ መርገም ነው። ልንገራችሁ፣ ሀብትም ቢሆን እንደ አብርሃም ያለ ልቡና ካላችሁ ይስጣችሁ፣ እንደ ዳዊት ያለ ልቡና ካላችሁ ይስጣችሁ። እነ አብርሃም እነ ዳዊት እነ ኢዮብ የሚያደርጉበትን እናውቃለንና ክርስቲያኖች ሌሎችን እያየን እግዚአብሔር ባረከው ገሌን እንዲህ አረገለት። እግዚአብሔር እኔ ምድራዊ ሀብትን አይባርክም ብዬ አይደለም ይሄን የምናገረው፣ ግን የሃይማኖት ዓላማው አይደለም፣ ያ ደስታ አይደለም። የሚገርማችሁ እንዲያውም ሀብት ያላቸው ሰዎች የሚሰቃዩትን ስቃይ ብዙዎቻችን አይገባንም። እንዲያው የሁሉንም ማለት አይደለም። እግዚአብሔርን የተረሱ የተለያቸው ሰዎች፣ በጎ ምግባር የተለያቸው ሰዎች፣ ዕውቀት ሀብት ኑሯቸው፣ ትሕትና የተለያቸው፣ ሃይማኖት የተለያቸው፣ ምግባር የተለያቸው፣ ደግነት የተለያቸው ሰዎች ያለባቸውን ስቃይ ማንም አያውቅ። እንኳን በላይ በምድርም ሰላም የላቸው። እግዚአብሔር በእውነት ከዚህ በቸርነቱ ይጠብቃል። እንዳደመጥነው ነው። ከዚህ እውነት ማናችንም ልንሸሽ አንችልም። ያማረ የተዋበ አሪፍ ደረጃ ላይ ያለ ሰው እንዲያወራን ሁላችንም የምንመኘው አይደል? ምንፈልገውም ደስም የሚለን እና ምን ያህል ከባድ ኃጢአት እንደሆነ እንግዲህ ባለማወቅ ሊሆን ይችላል የምናደርገው፣ ግን በጣም ከባድ የሆነ ነገር እንደሆነ ወቁ። አዲስ አበባ ላይ ያሉ እኮ ሀብታሞች እኮ ድሃ ህዝብ እንዳያቸው እኮ መስታወታቸውን ጥቁር የሚያስለጥፉ አሉ አይደለ? እንዳናያቸው። አቤት ግፋቸው! በጣም እንግዲህ ልቦና ይስጠለውላችንም ለመምህራችን ቃሎት ያሰማልን። እስቲ ሐሳባችሁን እናንተ በኮሜንት ላይ ያስቀምጡልኝ። በዚህ ዘመን የቤተ ክርስቲያን አውደ ምሕረት ላይ በደንብ የሚደመጡ አርቲስቶች ናቸው፣ አባቶቻችን ናቸው። ተናገሩ። አርቲስቶች። አንድ ወንድም ምን ሲል ሰማሁት? ገዳም ጉዞ ተባለና ሊቃውንት አሉ፣ አርቲስቶች አሉ። የፊልም አክተሮች ማለት ናቸው። እነዚህ ኮሜዲያን ምናምን የሚባሉ ሰዎች ስም ብጠራ ታውቋቸዋላችሁ፣ አያስፈልግም ለጊዜው። ከዛ የቤተ ክርስቲያኑ መድረክ ገዳሙ መድረክ ላይ ተደረሰና መድረክ መሪ ተብሎ የቆመው ሰው ምንድን ነው? ኮሜዲያን ነው። ኮሜዲያን ምናልባትም በቤተ ክርስቲያን በእግዚአብሔር ጭምር የሚቀልድ ማለት ነው። ቤተ ክርስቲያን ላይ ሲዛበት ይቆይና ከዛ ቤተ ክርስቲያን ሄዶ መድረክ ይሰጠዋል። ከዛ ሰው ሳቁ ምናምን መሳቅ። ከዛ ማን ቢጋበዝጡ ነው? ሌላኛዋን አርቲስት መድረክ ላይ ንግግር አድርጊ ተብላ ሴቲቱ ልብ በሉ ሄደች። እሷ አስተናገረ። ሰዓቱ ላይ አልቀ ትንሽ ደቂቃ ሲቀረው መቼስ አለ አይደለም አደረጉ ለመባል ሊቅ የብሉይና የአዲስ መምህር ናቸው። እንግዲህ ለ10 ደቂቃ ስብከት ይሰጡልናል አይደለም? አጭር መዳን ያለው እኛ እኮ እድለኞች ነን። ሙሉ መድረክ ለትምህርት ነው። አርቲስት ነሽ ምንድን ነሽ? የለም። መጥተው እንዲማሩ ግን እንፈቅዳለን። ንስሐ እንዲገቡ እንተባበራለን። መድረክ እንዲቆሙ ግን አንፈቅድም። ምክንያቱም አንድ ሰው ሁለት ነገር ሊያምረው አይገባም። የኃጢአትን ስራ እንደ ንግድ እየጣፈጠው እየሰራ መድረክ ላይ መቆም አይችልም። መጀመሪያውኑ ከኃጢአት የመጣ ሰው ተነሳሂ ሆኖ ከታች ነው እንጂ መድረክ ላይ መቆም አይችልም። ከዛ ሊቁ ሊያስተምሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉ ህዝቡ ግልብጥ ብሎ ሄደ። አስጠላው። እንዴ በኮሜዲያኖቹ ይሳቅ ወይስ የብሉይ አዲስ መምህር ምን ሊያደርጉለት አይደለም? እንዴት ዋላችሁ? ይገባችኋል? ግን የምናገረው ይኸውላችሁ እግዚአብሔር ከኛ የራቀበትን ቤተክርስቲያን ሃይማኖታችን የተዋረደበትን ምክንያት ወቁት። ቤተክርስቲያናችን ላይ እግዚአብሔር ያደረባቸውን አውርደን ሰይጣን ያደረባቸውን እያነገስን ነው የተቸገርነው። ለዛ ነው ወረሰይ ከመክፈልተ ከመስለ ሰማውያን አብዛኞቹ አርት በምንለው ህይወት ውስጥ የሚኖሩት በግልጽ መነጋገር ስላለብን ነው። አብዛኞቹ በዝሙት ሰዎችን የሚያጠምዱ ናቸው። ተውትና ለፊልም ለሙዚቃ ለምን ማስታወቂያ ተብሎ የሚነሱትን ፎቶ አይታችሁታል?
ንገሩኝ እንጂ። ለምሳሌ ሰሞኑ መታከራከር አንዴ ዘፋኝ አለች አይደል? እቺ ዘፋኝ ለፊልሙ ማስታወቂያ በላይ ሰራችውን አይታችሁታል? ጡቷን ዘማናት አይደለችም? ናት በተግባር። እኔ በግልጽ ልንገራችሁ፣ ግለሰብ እየተናገርኩ አይደለም። አንዲት ሴት ጡቷን ገልጣ ካሳየች ምንድነው ስሟ? ዘማነች። ጥፍሮቿን አይታችኋል? ያጋንንት ጥፍር ይመስላል። ሌላ በጣም ብዙ ኮተት አለ ውስጡ ላይ። ሌሎች ሰዎች መገሌ ገሌ የስም ብጠራ በቤተክርስቲያን እንደ ትልቅ ሰው የምታዩቸው መድረክ የምትሰጧቸው ራቁታቸውን ነው ፎቶ ተነስተው የሚለጥፉ። እኔ አዝናለሁ። ለዛ ነው ወረሳይ ከመክፈልተ ከምስለ ዘማውያን። እንዲያውም እኮ በጸሎት ሐሙስ ለማን ነው ይሄ ነገር በጣም መዚማ? ለይሁዳ ይነገራል። ጸሎት ሐሙስ በክብሬቲው ሰዓት ላይ ክብሬቲ ጣነ ሞገር የሚቀርብበት ቅዳሴ ሰዓት ላይ እቺ ነገር ለምን ተለከተነገረ? ግን ሊቃውንት ይሏታል። አዎ እመኒ ርኢከ ሰራቄ ተረውጽ ምስሌው ያለው ይሁዳነት ስለሆነ አንድ አገልጋይ ይሁዳም አገልጋይ ነኝ ባይ ነው። ነገር ግን ለገንዘብ ሲል ፈጣሪውን የሸጠ ነው። ገንዘብና ዝና ፍለጋ ሊቃውንትን ትተህ ዘመነኛ የዝሙት አሽከሮች ጋር የምትኖር ከሆነ ምርጫ ያንተ ነው። አዝናለሁኝ። ለምን እንደሆነ ታውቃላችሁ? ይህንን ትምህርት ከሚጠቀምበት እችን ቆርጦ ወስዶ ይሄው እንዲህ ያላቸው እንትናን ሲል እኮ ነው እንትናን ሲል እኮ ነው ይውልልሃል። በል እንደፈለክ በል። እውነቱ ግን ይሄ ነው። እሺ ውድ ቤተሰቦች ያደመጣችሁትን ይመስላል። እውነት ነው። በአሁን ሰዓት ላይ እያየን ነው። በጣም ብዙ እንደዚህ አይነት ነገሮችን እያየን ነው። ምንም የምንደብቀው አይደለም። በተለያዩ እንግዲህ የአርት ስራ ላይ፣ በተለያዩ የዘፈን ስራ ላይ፣ የሙዚቃ ስራ ላይ ያሉ በአውደ ምሕረት ላይ ተጠርተው ብዙ ነገር ሲያደርጉ እየተመለከትን ነው እና ምንም እንትን የምንለው የለም። በአሁኑ ሰዓት እኮ ያለው ኢትዮጵያ አርቲስትና ዘፋኝ እኮ ኮንሰርቱን መድረክ ላይ ወጥቶ ሊዘፍን አማቶ የሚገባ ነው እና ይሄን ያህል ግራ የተጋቡ ናቸውኝና ከዚህ ጋር ተያይዞ እዚህ ጋር አሁን ዲያቆን ዮርዳኖስ የተናገረው እነሱ 100% እዚህ ጋር ይገልጻቸዋል ብዬም ባላስብም ግን በራሱ ስህተት እየሰሩ የሚገኙ አሉ። እነሱም ኮሜዲያን የምናውቃቸው ስላለ ኮሜዲያን አሁን ላይ እንደውም በአባይ ቲቪ ምን ዋሻው እንደ በሚል ፕሮግራም ላይ የምናውቃቸው አርቲስቶች በተለያዩ አውደ ምሕረት ላይ እያየሁኝ ነው። ቀል ሲናገሩ ያለው የተለያዩ ነገሮችም መነጸሩን አድርጎ አውደ ምሕረት ላይ የፀጉር ቁርጣቸው በጣም ብዙ አባቶች ባሉበት እዛው ጋር የክርስቶስ ወንጌል በሚሰበክበት መድረክ ላይ አውደ ምሕረት ላይ እነሱ ግን ቀልዳቸውን እንደ ዓለማዊ ቲያትር ቆመው ሲያስተምሩ አባቶች አብረው እየሳቁ ከኋላ ምዕመኑም እየሳቀ እያጨበጨበ ምንሰማበት ምናይበት ጊዜ መጥቷል። አንድ አይደለም ከአንድም ብዙ ጊዜ ስላየሁኝ ነው። እስቲ እንመልከት። ያው በማስረጃ በቪዲዮ ሲሆን መልካም ነውና አንድ ሁለቱን ላሳያችሁ። ወይኔ ኧረ ጥሩኝ። አቤት መጣው ድምፆች ሰምቻለሁ። እስቲ ማን ልበል? እስቲ ደግሜ አካውንቱን ልናገር። ማን ነገር ባለፈው መጣ ነበረ። የተሰማህን ነገር ንገረን። ያው ባለፈው ሲመጣ ትንሽ የሚያሳዝን ነገር ነበረ። እዚህ ጋር አሁን ሳይ ቤቱ የለም ለልማት ተነስተው ነው እና በጣም በምስጋና አመስግኑልን። ቅዱስ ገብርኤልን ካለ እግዚአብሔር ያው ብዙ መቼም ከኔ ብዙ ነገር አይጠበቅም። አስተማሪዎች የራሱ አንገቴን ነው የሚወዱት። ከምር ለምን ስላቸው ይሄን ደደብ ጭንቅላት ይዞ አለመቀንጠሷል እና ቅድም መምህራችን በጣም ጥሩ ትምህርት አስተምረውናል። እኛ የምናደርገውን ነገር ነው ልጆቻችን የሚቀርጹት። አሁን መችለታ ጠዋት ቤት ሲሄድ ሁለቱ ልጆቼ ይጨቃጨቃሉ 100 ብር አግኝተው እና የሚጨቃጨቁት ምንድን ነው?
በጣም ውሸት ለዋሸ 100 ብር ሊወስድ። መዋሸት ጥሩ አይደለም። እንዲህ ሲጨቃጨቁ ደረስኩኝ። በጣም ተናድጄ እኔ በእናንተ እድሜ ዋሽቼ አላውቅም ስል 100 ብሩን ሰጡኝ። እኛው ራሳችን እየዞረን በነጠላ እንሰበስባለን። ሁላችንም እንገባለን። አደም በዚህ ጋር በዝማሬ አንድ ደግሞ ሌላ ልጨምርላችሁ። በሌላ ቦታ ሀገራችንን ኢትዮጵያን እግዚአብሔር ሰላም ያርቅልን። እኔ አሁን ቅድም ያየሁት ነው። አባትም ሲናገሩ ስለት መስጠት አለብን። አንዱ ሰውዬ ምን ይሆናል? በሬው ይጠፋል እና ቤተ ክርስቲያን መጥቶ ይሳላል። በሬን ካስገኘህልኝ 2 ባለ 50 ብር እሰጣለሁ አለ። ጸልዮ ዞር ሲል በሬው በቤተ ክርስቲያን ግቢ ሳር እየጋጠ ነው። ሰው አይደለም። ወዲያው መለስ ብሎ አግኝቼዋለሁ አለ። እንደገና ዞር ሲል በሬውን ጅብ እየበላው እና ስለት መስጠት ጥሩ ነው። አንድ የልጄን ማስታውሰው አለ። ቤተ ክርስቲያን ልጄን ይዤው ሄጄ ጫማዬን ውጭ አውልቄ ጸልዬ ሲወጣ ጫማዬ የለም። በጣም ተናደርኩኝ። አባቶች ሲመጡ እንዴት የኔ ጫማ ይጠፋል ብዬ ተቆጣው። ልጄ ሱሬን ነው ከስር ሳብ አረገኝ። አቤት ስለው አባቴ የዛሬ ወር እኮ ተስለህ ነበር አለኝ። ምን ተስዬ ነበር? እንዴ ስለቴ ከሞላ እኮ በእግሬ ይሄዳሉ ብለህ ነበር አለ። ስለዚህ እግዚአብሔር ስለታችንንም በሌባም ያስገባዋል፣ ስለት እንዳናስቀር። አሁን ወደ መዝሙራችን። ምንድነው ይሄ? ስለ እውነት ምንድነው? እኔ በጣም የሚገርመኝ ከኋላ ቁጭ ያሉት የቤተ ክርስቲያኑ አስተዳዳሪዎችና መምህራኖች አብረው ቁጭ ብለው ይስቃሉ። እንዴት እኔ የፈለገ ገንዘብ ያሰባስቡ፣ የፈለገ ነገር ያምጡ፣ የፈለገ ሰው ይውደዳቸው። እንዴ እኔ እኮ አባይ ቲቪ ላይ እና እዛ የሚያቀርቡት መድረክና እዚህ ላይ ያለው ነገር እኮ ምንም ልዩ አልሆነብኝም እኮ አንድ እኮ ነው። የቲያትር መድረክ ሆነች ቤተክርስቲያን፣ የቤተክርስቲያን አውደ ምሕረት እንዲህ የተዘለለባት ቢያንስ መነጸሩን እንኳን ማውለቅ አልፈለገም። ስሙ ማን ነው? ከኋላ ያለው በምስሉ ላይ እንደምትመለከቱት ማንም አውደ ምሕረት ብር ስላሰባሰበ ብር ስለሰጠ እንደፈለገ መሆን አለበት እንዴ? እነሱ ብር ለምን ሺ ጊዜ አይቀርም? ምን አይነት ነገር ነው? ምንድነው ግን እዛ አካባቢ እዚህ ቤተክርስቲያን ላይ ያላችሁ አስተዳዳሪዎች ምን ማለት ነው? ምንድነው? እኔ አልገባኝም። አብራችሁ ቁጭ ብላችሁ ትስቃላችሁ፣ መድረክ መሪ ታደርጋላችሁ። አንድ ኮሜዲያን እኔ እጅግ በጣም ነው የሚያሳዝነኝ። እውነት እጅግ በጣም ነው የሚያሳዝነኝ። በቃ ገንዘብ ያመጣ ሰው ሁሉ ቤተክርስቲያን እንደፈለገ ማድረግ ይችላል። እኔ በጣም ነው የሚገርመኝና እዛ ያሉት አባቶች እኔ ሊጠየቁ ይገባል። ይምጡ፣ ይማሩ፣ ገንዘብ ያሰባስቡ፣ መልካም ነው። ቤተክርስቲያንን የሚጠቅም ነገር ነው። ወጥተው ግን እንደዚህ ቀልድ ሌላ መድረክ ላይ የሚያቀርቡትን ቀልድ የቤተክርስቲያን አውደ ምሕረት ላይ ቆሙ ማቅረብ ማለት እነሱ ሲያጠፉ ተሳሳቱ። ኋላ ያሉት አባቶች ከአንድም ሁለት የተለያየ ቦታ አንድ አጠፉ ይባላል እንዴ? ተው አይባልም? ለምን ተው ይባሉ? ይሄዳሉ። ገንዘብ አይመጣማ እንዴ? ገንዘብ ነው እንዴ ቤተክርስቲያን አሁን የሚያስፈልጋት? እኛ እኮ ነው የምናስፈልጋቸው። ራሳቸው አርቲስቶቹ ናቸው ቤተክርስቲያን የምትፈልጋቸው እንጂ ገንዘባቸውን አይደለም። እና ዲያቆን ዮርዳኖስ እነሱን ስፔሲፊክ አድርጎ እነሱን ሳይሆን እንደ ጠቅላላ ነው። ብዙ አሉ በተለያየ የሙዚቃ እንትን እንደተባለው ለፋሽን ተብለው እጅግ ሰውነትን በሚያሳይ ፎቶ በኢንስታግራም የሚያጨናንቁ መጥተው ግን አውደ ምሕረት ላይ እንደልባቸው የሚሆኑ ቦታ የሚሰጣቸው አሉ። እና በጣም የሚያሳዝን ነው። እኔ በግሌ የፍልፍሉ አድናቂ ነኝ። የፍልፍሉ አድናቂ ስል ድሮም ከልጅነቴም ጀምሮ ፍልፍሉ ያስቀኛል። በቃ የሚያዝናናኝ ሰው ነው። አሁን ኮሜዲያን ቢባል እኔ ፍልፍሉ ነበር የምለው። በምስሉ ላይ እንደምትመለከቱት ደግሞ በአንድ ቦታ ተገናኝተን የተነሳ ነው ፎቶ ነውና፣ ነገር ግን እነሱ ስለማያውቁ ነው። ምንም በላይ ገረመኝ ግን እዛ ቦታ ላይ እነሱ ስለመጡ ገንዘብ ይሰበሰብልናል፣ ሳንቲም ይመጣልናል፣
ብለው ያንን መድረክ ያለ አግባብ የሰጧቸው አባቶች ግን እጅግ በጣም የሚያሳዝን ነው። ስለ እውነት እምለው የት ቤተክርስቲያን እንደሆነ አላወቅኩም። እስቲ በኮሜንት ላይ ያስቀምጡልኝ። እዚህ ቦታ እዚህ ቤተክርስቲያን ላይ የነበረ ምዕመን አንድ ሰው ቢያንስ ገብቶ መናገር ነበረበት። ለምንድን ነው እንዲህ የምታረጉት? ገንዘቡን ያምጡ፣ ግን በዚህ ልክ ወጥተው መድረክ ላይ እንደልባቸው ቀልድ እንዲናገሩ እንዲሯሯጡ ምን እንዲሉ መፈቀዱ ትክክል አይደለም ብለው እዛ ቦታ ላይ ያላችሁ ይህንን ልታደርጉ ይገባል ባይ ነኝ። እናንተ ውድ ቤተሰቦች እውነት ቤተክርስቲያን ሳንቲም ሊያስፈልጋት ይችላል። በተለያየ ቦታ ብዙ ችግር አለ። ለሱ ደግሞ ገንዘብ ያስፈልጋል፣ እውነት ነው። ነገር ግን በእንደዚህ አይነት መልኩ ስርዓት በለቀቀ መልኩ ገና ለገና ሳንቲም ይመጣል፣ ሰው ይመጣል፣ ምዕመን ይመጣል ተብሎ አርቲስቶችን እያመጡ እንደዚህ የቤተክርስቲያን ስርዓት ላይ እንደዚህ መጫወት ተገቢ ነው ወይስ አይደለም የሚለውን በኮሜንት እንድታስቀምጡልኝ እፈልጋለሁ። ለምን አንዳንድ ሰዎች በዚህ በተላከልኝ ቪዲዮ አስተያየት መስጫ ላይ ምን ችግር አለ፣ ያው ገንዘብ ቤተክርስቲያን ሊደግፉ ነው በአቅማቸው፣ ምን ችግር አለ ምናምን ብለው የሚያስታሙ ሰዎች ስላሉ ነው። እስቲ እናንተ ደግሞ አስተያየታችሁን በኮሜንት ላይ አስቀምጡልኝ ማለት ነው። እሺ ውድ ቤተሰቦቼ የዛሬ ፕሮግራማችን ይህንን ይመስላል። እንደተማርንበት እርግጠኛ ነኝ። እናንተም ደግሞ አስተያየት ኮሜንት እንዲስተካከል የምትፈልጉትን እንዲጨመር ደግሞ የምትፈልጉትንም እንደዚሁ በኮሜንት ማስቀመጥ ትችላላችሁ። ላይክ ግን አድርጉ ውድ ቤተሰቦቼ። ላይክ ማድረግ እኔም በቀጣይ ተበረታትቼ እንድመጣ ብዙ ነገር አለ። ቪዲዮ ሲሰራ ኤዲቲንግ አለ፣ ቪዲዮ መሰብሰብ አለ። እዚህ ደግሞ ቤት ዝም በሉ ብዬ ነው እንዳይንቀሳቀሱ ድምፅ እንዳይሰማ ብዙ ነገር አለና የምታበረታቱኝ ደግሞ በላይክ ስለሆነ ላይክ በማድረግ ተባበሩኝ ማለት ነው። በቀጣይ ፕሮግራሞቻችን እንደዚሁ እስከምንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ቸር ቆዩኝ። አመሰግናለሁ። ኢየሱስ ሲመጣ የብርሃን ድንኳን ስትታይ ተገልጣ ለጽድቁ ስርዓት ምስጢሩ ሲፈጽም በቤተ መቅደሱ ይታወጃል ሰላም። ከካህናት አለቃ ከጌታችን ጋራ ልታገለግሉ ስማችሁ ሲጠራ በሰማይ መቅደሱ ፏፏቴ መስላችሁ እንዴት ያማረ ነው አገልግሎታችሁ። የካህናት አለቃ ኢየሱስ